ክብር ለኢየሱስ ይሁን። ስለዚህ ዛሬ በሉቃስ ወንጌል ምዕራፍ 1 ቁጥር 47 45 ላይ ያለውን ቃል ሁላችሁም ታወጣላችሁ። የእግዚአብሔር ቃል የሰበኩት መንፈስ ቅዱስ እንደመራኝ ይሆናል። አሜን በሉ። ኢየሱስ ጌታ ነው። ደግማችሁ እስኪ አሜን በሉ። ሃሌሉያ። ሉቃስ 1 ፕሮፌት አነበለኛል። ሉቃስ 1 ቁጥር 45 ላይ ርዕሱን ቀስ ብዬ ነው የምሰጣችሁ። ሃሌሉያ። አገኘ? እሺ። ከጌታ የተነገረላት ቃልን ይፈጸማልና ያመነችም ጸነሰች ናት። ያመነችም ብጽዕት ናት። እሺ። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። አልሰማም። አቤት። ነፍሴ ጌታን ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እሺ። የባሪያይቱን ውርደት አቤት ተመልክቷልና እሺ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። እሺ። ብርቱ የሆነ እርሱ በእኔ ታላቅን ሥራ አድርጓልና ስሙም ቅዱስ ነው። እሺ። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። እሺ። በክንዱ ኃይል አድርጓል። እሺ። ትዕቢተኞችን በልባቸው ሐሳብ በትነዋል። እሺ። ገዢዎችንም ከዙፋናቸው አውርዷል። እሺ። ትሑታንንም ከፍ አድርጓል። እሺ። የተራቡትንም በበጎ ነገር አጠግበዋል። በቃ ጠብቀኝ። በቃ ልሰብክ። አሜን። ልገባን ይበቃቸዋል። ማንበብ አትችሉም። ከእኔ መስማት ብቻ ይችላል። ኢየሱስ ይችላል። አሁን ተረኛ ነኝ። አሜን። ቀጥል። ስለትቀጥላል። ኢየሱስ ማን ነው? በዚህ ስፍራ ላይ እንደምታዩ ማንን ታያላችሁ ብላችሁ ስታስቡ ወይም ሳራና ማንን? አቤት። ሳራና ኤልሳቤጥን ታያላችሁ። ኤልሳቤጥና ሳራን ታያላችሁ። ኤልሳቤጥ በከባድ ጭንገፋ ውስጥ፣ ሳራ ማርያም በከባድ ጭንገፋ ውስጥ። የሰማችሁ ነው። ማርያም በከባድ ጭንገፋ ውስጥ፣ ኤልሳቤጥ በከባድ ጭንገፋ ውስጥ ነበር። ኢየሱስ ጌታ። የቃሌ ርዕስ እንዲህ ብዬ የምሰብከው ያስረሳሃል። አልሰሙትም? ያስረሳሃል። ወደድክም ጠላህም ያስረሳሃል። ይህንን ቀን እግዚአብሔር ያስረሳሃል። ድገሙና ያስረሳኛል በሉት። መግቢያው ፕሮግራም ያስረሳሃል ነው ብለው። ኢየሱስ ጌታ ነው። ስለዚህ ይገርማችሁ ጉድ ማርያም ጋር መጣና ወንድ ልጅ እንደምትወልድ አቤት፣ ወንድ ልጅ ምን እንደምትወልድ መልአኩ መጥቶ ምን አደረገላት? ፕሮፌሰሪ አመጣላት። ፕሮፌሰሪ ካመጣላት በኋላ ማርያም ሰው ናት። አሜን በሏ። ማርያም ምንድነች? ሰው ስለሆነች መቀበል አልቻለችም። መቀበል ስላልቻለች መልአኩ እንደገና እንዲህ ብሎ ተናገራት። እንድትቀበይ ዘንድ የሚያረግሽ የማን መንፈስ? የልዑል መንፈስ። ማራዳባስ ዛሬ እንድታምኑ የሚያደርግ መንፈስ ይወርድብህ። ስሙ። ለካ የሰው ልጅ የማያምነው መንፈስ ስለሌለው ነው። የሰው ልጅ ለካ የማይቀበለው መንፈስ ስለሌለው ነው። መንፈስ ያለው ሰው ነገሩን ማስፈታት ይችላል። ሴቷን ልትቀበል አልፈለገችም። ምን ብዬ ነው የምቀበለው? ወንድን አላቅም። እኔ ከወንድ ጋር ተኝቼ አላቅም። ስለዚህ አንተ የምትለኝ ነገር ለእኔ ምንድን ነው ግራ ነው ስትለው፣ ዋው ይገባኛል። እስካሁን ድረስ የምትናገሩ ነገር ላይ ስህተት የለም። አሁን ግን የሚሆነው አንድ ነገር ነው። ልዑል ሲጸልይልሽ መንፈስ ዛሬ አንድ ሴት ላይ መንፈስ ይወርዳል። ሰምረሽ የሚያስኬድሽ መንፈስ ይወርዳል። ደግማችሁ እስኪ አሜን በለዋ። የሚያራምድሽ መንፈስ ይወርዳል። የሚገርማችሁ ጉድ ያንን ሐሳብ ሲነግራት እውነትም የልዑል መንፈስ ሲመጣባት ሴቷ ምን አደረገች? ተቀበለችም፣ አመነች። ከረገዘች በኋላ ልክ ዘመዷ ወደ ሆነችው ወደ ማን? ወደ ኤልሳቤጥ። ኢየሱስ ጌታ ነው። ዘመዷ ወደ ሆነችው ወደ ማን? ወደ ኤልሳቤጥ ስትሄድ ማርዳባዲያ ስሙ። አሜን ነው። አሜን ነው። ኢየሱስ ጌታ ነው። ዘመዷ ወደ ሆነችው ወደ ኤልሳቤጥ ስትሄድ ኤልሳቤጥም እሷም
ጭንገፋ በብዙ ስድብ ጠግቧል። የሰው ስድብን ሊሽር የሚችለው እግዚአብሔር ብቻ ነው። የሰውን ነቀፋ የሚችለው እግዚአብሔር በብር አትሽሮ። ስሙ በብር ብላዝ ስሙ። ኤችአይቪን በሽታ በብር አትነቅለው። አይሰማችሁ ነው? ነቀፋን በብር አትነቅለው። ነቀፋን የሚያስረሳ የእግዚአብሔር እጅ በአንድ በስድስት ሴቶች ነኝ። መልእክት አለኝ። ይህን ቃል የሰበኩት እግዚአብሔር ያስረሳቸዋል። ስድባችሁን ያስረሳቸዋል። መከራችሁን ያስረሳቸዋል። ነቀፋችሁን ያስረሳቸዋል። ጩኹና እግዚአብሔር ያስረሳኛል በሉ። ድገሙና እግዚአብሔር ያስረሳኛል። ወይ ቁጭ በሉ። አልተሰበከም ገና። ኢየሱስ ጌታ። አሜን ነው። አሜን ነው። ቢገርማችሁ እንደተባለው ያቺ ሴትዮም አደገኛ ስድብ ጠግባን ያለችው፣ ማርያምም አደገኛ ስድብ ጠግባን ያለችው። ኢየሱስ ጌታ ነው። ዛሬ ስድባችሁ በእግዚአብሔር ክብር ይቀየራል። እዩ እንዴት ኤልሳቤጥና እነ ማርያም ወይ ደግሞ ቤተሰቦቹ እንዴት ግራ እንደተጋቡ ሄዳችሁ ማንበብ ትችላላችሁ። ኤልሳቤጥ በረገዘችበት ሰዓት ይላል። ኤልሳቤጥ በረገዘችበት ሰዓት የዮሐንስን ስም ለመቀየር መልአኩ የሰጠውን ስም ትቶ መልአኩ ተገልጦላት የተናገረው እንደዚህ ነው። አንቺ የምትወልጂው ልጅ ስሙ ማን ይባላል? ዮሐንስ ይባላል። ዮሐንስን ለመቀየር ሞከሩ። መልእክት አለኛ ዛሬ። ከእግዚአብሔር የመጣ ድምፅ አይቀየርም። እግዚአብሔር ያወራው አይቀየርም። ከሰማይ የመጣ ድምፅ አይቀየርም። ጩኹና እስኪ አይቀየርም። አሜን ነው። አሜን ነው። ለምን መሰላችሁ? ሴትዮዋ አደገኛ ናት። ኢየሱስ ጌታ። አንዳንድ ጊዜ ከወንድ የሚበልጡ ሆኑ ሴቶች አሉ። ታውቃለህ? ወንዶችን የሚያስቁ ሴቶች። ይሁ አሁንም ዘካርያስ የሚባለው ሰውዬ የሚገርማችሁ ጉድ ሄዳችሁ ስታዩ ሰውየው ለራሱ ዱዳ ሆኗል። ዱዳ የሆነው ማንም ደግሞበት አይደለም፣ ባለማመኑ ላይ ነው ዱዳ የሆነው። ሰውየው ያለማመኑን ዱዳነቱ ተሸክሞ አሁንም መጥቶ ስም ለመስጠት መልአኩ የሰጠውን ስም ለመቀየር ይታገላል። ሰውየው እኮ መናገር አይችልም። ውስጥ ያለውን ልጅ ላይ ገና ስም ለመሰየም ሲሞክሩ ኖ አይቻልም። ትናንትና መልአኩ ተገልጦ የሰጠኝ ስም አለ ዮሐንስ ተብሎ ነው። ስማ፣ ማንም በልጅ ላይ ስም አይሰጥም። ማንም በልጅ ላይ እንደፈለገ አይናገርም። ትናንትና ምድረ በዳ ላይ ልጅ መውለድ ሳልችል እግዚአብሔር ዘንድ ላይ የመጣው ቃል አለ። ስሙ ዮሐንስ ነው የሚባለው። የዚህንም አንቀበልም፣ የሰማዩን እንቀበላለሁ። የልጄ ስም ዮሐንስ ይባላል። አሜን ነው። ያ የእግዚአብሔር ሰው የድሮ መሰለኝ የዘካርያስ አፍ የተከፈተው ዮሐንስን ሲያምን። አሜን ነው። አሜን አትሉ? አላምንም ብሎ የረበሸው ሰውዬ በመልአኩ ስም ሲስማሙ በትክክል አጦ ብሎ መጥራት ጀመረ። ካስዬ ብሎ መጥራት ጀመረ። ማንን ሲያምን? ዮሐንስን። እሷ አልረሳችም። እነሱ ረስቷል። ወይኔ ነገ እሷ አልረሳችም። አንዳንድ ሴቶች ታውቃለህ፣ ዛሬ 7 ዓመት ለማን ምን ብሎ እንደጸለየላት ታስረዳሃለች። አንዳንድ ሴቶች ታውቃላችሁ፣ በጌታ ቤት ብላችሁ 6 ዓመት ላይ እግዚአብሔር ምን ብሎ እንዳወራት የሚያስታውሱ ሴቶች አሉ። ስለዚህ ሴትዮዋ ስም ለመቀየር ሲፈልጉ ስም አትቀይሩ ማለት አሜን አትሉም? አሜን በለኛ። ስም አትቀይሩም። እግዚአብሔር ያወራድ መልአክ ያወራኝ ድምፅ አለ። ኢየሱስ ጌታ ነው። መልአክ ያወራኝ ድምፅ ዮሐንስ የሚባለው ያ ስም እስካለ ድረስ እናንተ አንዱ እንደዚህ ከዛም ባለ ዮሐንስ በሚባለው ሲጸድቅ የዘካርያስ አፍ ተፈታ። አሜን አትሉም? ደግማችሁ አሜን በሉ። እጃችሁን ከፍ አድርጉ። የሆነ ነገር ይሆናል በሉ እስኪ። እግዚአብሔር በሉት እስኪ። ዛሬ በሉት፣ ከላይ ላይ በሉት፣ ነቀፌታዬን ያስወግዳል። ደግሞ ዛሬ በሉት፣ የሰዎች ነቀፋ በሉት፣ እግዚአብሔር በሉት ያስረሳኛል። የሚረሳ 1 2 3 6 ሰው አለ። መልእክተኛ ነኝ 6 ሰው አለ። እግዚአብሔር የሚያስረሳው 6 ሰው አለ። ስሙ የሚቀየር 6 ሰው አለ። እኔንም ብቻ የሚል ሰዎች አሜን በል። ኢየሱስ ጌታ፣ ኢየሱስ ጌታ።
ቤት ውስጥ የአንዱ ስም ከቆሸሸ የቤተሰብ ሰው ሁሉ ስም ይቆሻል። የሰማችሁ ነው። ለምሳሌ እኔ ሌባ ብሆን የታፈሰ ልጅ ይባላል። አቤት የታፈሰ ልጆች ነው የሚባሉ። የታፈሰ ልጆች ይባላል። የታፈሰ ለምን? እኔ ሌባ ነኝ። ስሙ ኢየሱስ ጌታ ነው። አሜን ነው። የማርያም ስም ሲቆሽሽ የኤልሳቤጥም ስም ምን ሆኗል? ቆሽሽ ሆነ ያለው የሁሉ ለምን? ዘመዷ ነች። ለመሳለ ዘመዷ ስለሆነች የዘመድ መርገም ሁሉም ላይ የመጣ ምን ያደረገ ነው? ስማቸው ያበላሽ ነው። ዛሬ ትለወጣለህ፣ ለሰው ትተርፋለህ። መልእክተኛ በአንቺ የተነሳ ይባረካሉ። በአንተ የተነሳ ይባረካል። በአንተ የተነሳ ይባረካል። ጩና በእኔ የተነሳ ይባረካሉ። ኢየሱስ ጌታ ነው። ጄኔሬሽን ከርስ ስሙን። ጄኔሬሽን ከርስ በሁለት ነገር ነው የሚሳለው። አምነት ነው። መጀመሪያ ልጃችሁ ቤት ውስጥ ጫት ቃሚ ከሆነ እግዚአብሔር ካረዳ ሁሉም ይቅማል። የሰማችሁ ነው። አንዱ አገልጋይ ሆነ ሁሉም አገልጋይ ይሆናል። የሚተላለፍ ነው። አሜን። ስለዚህ በማርያም ውስጥ ያለው ጽንስ ቀጥታ ወደ ኤልሳቤጥ ሲሄድ ኤልሳቤጥ እሷን ስታይ ሆዷ ውስጥ ያለው ጽንስ ምን ሆነ? ይሄ ማለት ቅባት ማለት ትርጉሙ አሜን አይደለም? ዛሬ የማንዶ ለማንዶ እንናገር አንቺን ሲያይ የማይከፍት በር የለም። አንተን ሲያይ የማይከፈት በር የለም። አንቺን ሲያዩ የማይረሱት ይረሳሉ። በእጅሽ ቡታኖች ይነሳል። አንቺ እጅ ለመተህ ተጭኖ የማያደርግ አይኖርም። የእግዚአብሔር መንፈስ በአንቺ ላይ ይወርዳል። የእግዚአብሔር መንፈስ በአንቺ ላይ ይወርዳል። ኢየሱስ ጌታ ነው። አሜን ነው። አሜን ነው። ኢየሱስ ማን ነው? ኢየሱስ ማን ነው? መጽሐፍ ቅዱስ ሄዳችሁ ከ175% ወይ ከ150 ስታነቡ ከ100 ስታነቡ እግዚአብሔር ታሪካቸውን እየቀየረ የሄደ ሰዎችን ያሉት አሜን ነው። ለምሳሌ ከኔ ጀምሮ አሜን ብለዋል። ኧረ አሜን በሉ ባካችሁ፣ ደግማችሁ አሜን በሉ። ኢየሱስ ጌታ ነው። እግዚአብሔር አንድ ያለ ታሪክ ይቀይራል፣ ሁለት ያለ ታሪክ ይቀይራል፣ ሶስት ያለ ታሪክ ይቀይራል። የትላንትና ቦታ ላይ አትሆንም፣ አንድነት ይጀምራል። አሜን ነው ወይ? እንዴት ነው እንደምሰብክ አላውቅም። ታሪክ ስትቁጭ በሉ። ታሪክ የብዙ መጽሐፍ ቅዱስ ሄዳችሁ ስታዩ የብዙዎች ታሪክ የተበላሸ ኢሳይያስ 54 ላይ ስምሽ ተበላሽቷል አለ። ስምሽ ቆሽሿል አለ። ግን አንድ ነገር እነግራለሁ አለ። በትናንትና ስም ላትጠሪ፣ በትናንትና ስም ላትጠሪ፣ ስምሽን ላስተካከል መጣሁ። የማን እንደሆነ ስም ዛሬ ይቀየራል። አንድ ሰው የኔ ነው ይበል። ድገሙ፣ የኔ ነው በሉ። እግዚአብሔር ምን ያደርጋል? ያስረሳል። እግዚአብሔር ምን ያደርጋል? እግዚአብሔር ምን ያደርጋል? እግዚአብሔር ምን ያደርጋል? እግዚአብሔር ምን ያደርጋል? ድህነት ነው። ቅርብ ጊዜ እንገናኝ። ኧረ አሜን በሉኝ። ኧረ አሜን በሉኝ። ኧረ አሜን በሉኝ። ያለ መውለድ ነው። ቅርብ ጊዜ እንገናኝ። ተሰድባችኋል፣ ቅርብ ጊዜ ትገናኛላችሁ። ተነቅፋችኋል፣ ቅርብ ጊዜ ትገናኛላችሁ። ነገርን ሊቀይር የሚችል የእግዚአብሔር መንፈስ ባንተ ላይ ይመጣል። ታሪክን የሚቀይር የእግዚአብሔር መንፈስ ባንተ ላይ ይመጣል። ጩና በእኔ ላይ ይመጣል በለው። ቆይ ልስበክ። ኢየሱስ ጌታ ነው። አሜን ነው። ከዛ ሄዳችሁ ስታነቡ ሴትዮዋ በጌታ ፊት ምላችሁ የገረመኝ አንድ ነገር አለ። የመልአኩን ድምፅ አልለቅም አለች። አሜን። አንዳንዱ አሁን እኔ ጋር ትንቢት ወስዷል፣ መንገድ ላይ ጥሏል። አንዱ ጋር ይገባል፣ ትንቢቱን ጥሏል። እግዚአብሔር ያወራው እዛም ወስዶ ጥሏል፣ እዛም ወስዶ እዛ ጋር ያለን ወስዶ ጥሏል። እስኪ እንትና ጋር እንሂድ ይላል፣ እዛም ወስዶ ይጥላል። አንተ ምን በጌታ ፊት ምላችሁ ልትበረቱ እናንተን ሊያሳድግ የሚችለው የሰማችሁት ቃል ነው። ኢየሱስ ጌታ የሚያሳድጋችሁ በውስጣችሁ ከእግዚአብሔር ዘንድ የሰማችሁት ቃል ነው። ስለዚህ ኢሳይያስ 54 ላይ ሴትዮዋ ስም በዝቶባታል። ምን ስም? አሜን በለዋ። አሜን። እና ምሰቆ ለማለት ታውቃላችሁ፣ እንደኔ የተሳካለትን አይደለም፣ ሳይሳካለት የተገፋ የተነቀፈ ከቤተሰብ ዳር ይወጣ፣ በኑሮ ዳር ይወጣ፣ በፋይናንሻል ዳር ይወጣ፣ በኑሮ ዳር ይወጣ። ለነሱ ነው ጌታ ይባረክ። ተሳክቶልኛል። እኔ አሁን ምጮህ ላንተ ነው። እኔ የምናገረው ላንተ ነው። እኔ የምናገራችሁ ለእናንተ ነው። እግዚአብሔር ዛሬ ማለዳ ስማችሁን ነው የሚቀይረው።
እግዚአብሔር ዛሬ ማለዳ ማንነታችሁን ነው የሚቀይር። ስም የተበላሸውን ስም ማንም ሚሊዮን ብር ብትሰጥ አይስተካከልም። አሜን ነው። ማንም ሺህ ጊዜ ቢጸልይ ስሙን ማስተካከል አይችልም። ሺህ ጊዜ አቤት እግዚአብሔር ብትል ስም አይስተካከልም። ስምሽን የሚቀይረው ማን ነው? እኔ እሆናለሁ። እዚህ የተወለድኩት እዚህ መገናኛ ሰፈር ነው። አገልግሎት የጀመርኩት እዚሁ በጌታ ፊት እምላችሁ ብር ለሚባል ብር ቆጥሬ አይቻለሁ። ስራ ለሚባል ስራ አይቻለሁ። ስሜ የተቀየረው ግን በእግዚአብሔር። ታሪኬን የቀየረው እግዚአብሔር። ዛሬ ያንተንም ታሪክ የሚቀይረው እግዚአብሔር፣ ያንቺንም ስም የሚቀይረው እግዚአብሔር። ጩሁና እስኪ እግዚአብሔር ነው በሉ። ድገምና እግዚአብሔር ነው በሉ። ልጨርስ። ኢየሱስ ጌታ ነው። ከዛም በኋላ መጣና እንደዚህ አላት፣ በትላንትና ስም አትጠሪ። እንደ ትላንትናው ማንም እንዳይጠራ። የቆለፍኩት እኮ ነው የምቀኞቹን በር የቆለፍኩት። በተለይ ሚዛን አማን ላይ ነቢን የሚያቀል መንፈስ አላል። ፕሮፌት ኤርሚያስን አይችለውም። ባይዘ ኢየሱስ ጌታ በፍጹም አይችልም። አውቀዋለሁ። ኢየሱስ ከሀሳቡ በላይ ሁኜ ነው የምናገረው። ኢየሱስ ያድናል። ለምን መሰለሽ? እኩል ቡና እንድትጠጪ የሚፈልግ መንፈስ፣ እኩል ሻይ ቡና ቦታ እንድትቀመጥ የሚፈልግ መንፈስ፣ እኩል ሸሚዝ እንድትለብስ የሚፈልግ መንፈስ ዛሬ ትንቢት አለኝ። ለአንድ ለ15 ሰው ትንቢት አለኝ። ከነሱ የሚለይ ቅባት ይመጣ፣ የተሻለ ቅባት ይመጣ ነው። ጩሁና እስኪ እኔ እለያለሁ በለኝ። ድገምና እኔ እለያለሁ በለኝ። ስማቸው የሚቀየር ሰዎችን ያየሁት ነው። ስማቸው የሚለወጥ ሰዎችን ያየሁት ነው። ነካ አድርገውና ወይ